ማንኛውም ሚኒፒያን አንቺ ራሽን አታስጨንቂሽ። እውነት ለመናገር እኔ የሚያስጨንቀኝ አንተ ነገር ነው ማለት በቃ ካሁን ይደብርሃል እያልኩኝ በጣም እያጨነቀኝ ነው። መደበርማ ይደብረኛል፣ ግን አላ ይህን ነገር ያመጣሽው ፈልገሽው ስላልሆነ ችግር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ደግሞ እኔ እኮ የምወደው አንተን ብቻ ነው። እሱን እኮ አውቃለሁ፣ ግን በቃ ተረጋጊሽ። ኡፍ ያሬዱ ምን ነው ብቻ አንተ ግዛ ጸጊ በጣም ጥፋተኛ ስሜት የተሰማኝ። ደግሞ ምን ተፈጠረ? ትናንትና በፍጹም እንደዛ ማድረግ አልነበረብን። እንደውም እኮ እኛ ጥሩ ነገር ነው ያደረግነው። አይ አይደለም፣ እንደውም ያደረግነው ነገር ቤዛን በጣም ያስከፋት። እንግዲህ ያስከፍተዋታል ብለህ ካሰብክ እንደለመድከው ሄደ ይቅርታ መጠየቅ ነው። ኧረ አልጠይቃትም። ለምን? ምክንያቱም ጸጋ ድፍረቱ የለኝም። ማለት ጸጋ ያደረኩት ነገር ከኔ ስለማይጠበቅ ሄጄ ይቅርታ አድርጊልኝ ብሎ የማዋራቱ ሞራል የለኝም። ከቤሪ ጋር ከተፈጠረው ነገር በኋላ አናግሬያታለሁ ምናምን እያልከኝ ነበር እንዴ? አዎ ላናገራት ሞክሬ ነበር፣ ግን ደግሞ ፊቷ ላይ ያየሁት ስሜት በጣም ያሳዝናል። አይ ፍቅር በቃ አንበሳን ሁሉ ያንበረክካል ማለት ነው። በትክክል። እስከ መቼ ነው ቆይ እንደዚህ ቆዝመ የምትዘልቀው? እስከ መቼ እንደሆነ አላውቅም። እሺ ሌላ እንድናደርግ የምትፈልገው ነገር አለ? ምንም የለ። በቃ እሺ ባይ። ሄቪ እንዴት ነሽ? አለሁልሽ። ምን ነው ብቻሽን? እባክሽ የሱሲ ነገር በጣም እያስጨነቀኝ ነው። ትናንት አግኝተሻት ነበር እንዴ? አዎ አግኝቻት ነበር። እና ምን አለች? በጣም እየበረታባት ነው። ወይዳ ይሄ ነገር ግን ወዴት እየሄደ እንደሆነ ምንም ሊገባኝ አልቻለም። እኔ ምንም ሊገባኝ አልቻለም። እዮሲን አግኝተሽው ነበር እንዴ? እሱማ ያለሁበት ድረስ መጥቶ አግኝቶኝ ነበር። እና ምን አለሽ? መስተፋቅር ስለሚባል ነገር ምንም እንደማያውቅ ነው የሚነግረኝ። እሺ ታዲያ ልጆቹ ምን ሆነው ነው እንደዛ የሚሆኑት? እኔ ምንም አላውቅም። እኔ ግን እየዋሸ ነው የሚመስለኝ። እኔም እየዋሸ ነው ብዬ አስብና የሚጨናነቀው ምናምን ነገር ሳይ አልዋሸም ብዬ እንዳስብ ያደርገኛል። የሚጨናነቀውን ስትይ? ትናንትና በጣም ሲጨነቅና የእነሱ ነገር እንቅልፍ እንዳሳጣው ሲናገር በጣም ያሳዝናል። አረ በጣም ያሳዝናል ያልሽው? አዎ ብታዩ እኮ በጣም ነው የሚያሳዝነው። እርፍ። እና አንቺ ምን ቤት ነሽ? ማለት ለሱ የምታዝኘው አንቺ ምን ቤት ነሽ? ጄሪ ደግሞ ምንድነው የምታወሪው? ይቅርታ አርጊልኝና አንቺ ልጅ፣ አንቺ ራሱ እኔ ምንም እያማርሽኝ አይደለም። ምንድነው የምትቀባጥሪው? አንዲት ሴት አንድ ወንድ ሲያሳዝን አለች ማለት የሆነ ፓወር ወደሱ እየገፋት ነው ማለት ነው እኮ መስተፋቅር። እሺ የሆነ ሰው በጣም እየተጨነቀ ብታዩና በጣም ብታዝኝለት ከሱ ፍቅር ይዞሻል ማለት ነው? ያ ሌላ ይሄ ሌላ። እሺ አሁን እይታሽን ከመስተፋቅር ውጭ አርጊውና እናወራ። ይቅርታ የኔ እናት፣ እኔ ከሱ ውጪ ሌላ ምንም ማድረግ አልችልም። ለምን? ምክንያቱም እያወራን ያለነው መስተፋቅሩን ተከትሎ ስለመጣ ችግር ነው። እሺ ይሁንልሽ። እና ሄቪ እዮሲ በጣም አሳዘነሽ? አንቺ ልጅ ምን ሆነሻል? ስንት ያወራሁት ነገር እያለ ትኩረትሽን እዚህ ላይ የምታረጊው? እሱን ተይ ውስቲ። ግን ካሳዘነሽ በኋላ ምን አደረግሽ? በቃ ትቼዋለሁ። እንደውም አልነግርሽ። ሄቪ ብቻ እየኮረፍሽኝ እንዳይሆን። አይ አላኮረፍኩሽ። ቤስቲ